ከነ600,000 ሰራዊቱ በኤርትራ ባህር አላሰጠለም? እግዚአብሔር ማድረግ ይችላል አይችልም? ይችላል አይችልም? ይችላል። ለዘካርያስ እየነገረ ያለው ዶክተር ቢሆን እውነት ነው፣ ያጠራጥራል። ፕሮፌሰር ነው፣ ያጠራጥራል። እየነገረ ያለው ቅዱስ ገብርኤል። ቅዱስ ገብርኤል ተልኮ የመጣው ደግሞ ከእግዚአብሔር ዘንድ ነው። እግዚአብሔር ደግሞ ሁሉን ቻይ፣ ካለ ሁሉ ኤልሻዳይ፣ ሁሉን ቻይ ይባላል እግዚአብሔር። በኋላ መልአኩ ምን አለ? እኔ ከእግዚአብሔር ዘንድ ተልኬ መጥቼ ንገረው ተብዬ ነበረ። አንተ ግን ቃሌን ስለተጠራጠረ እሺ ብለህ ስላልተቀበል ልጁ ይወለዳል አይቀርም፣ ሚስት ትወልዳለች፣ እግዚአብሔር ቃሉን አያጥፍም። አንተ ግን ስለተጠራጠር እንዴት ይሆናል ብለህ ስላመነታል ልጁ እስከሚወለድ ድረስ ሰዓል ነቢበ ኩን በሃመ ወሰዓል ነቢበ 9 ወር ልጁ እስከሚወለድ ድረስ አንደበት ይዘጋ ድዳውን ብሎ አፉን ዘጉት። ማንን? አቤት። እሺ ዘካርያስ የቅዱስ ገብርኤል ቃል ማመን ነበረበት አልነበረበትም? እንደዚህ አይነት ታሪክ ወደ ኋላ አለ የለ? አለ። ዘካርያስ የነበረው አብርሃምና ሳራ ካለፉ ከ2000 ዓመት በኋላ። ይሄ ሰውዬ ካህን ነው። የሳራን ታሪክ ያውቃል፣ የአብርሃምን ታሪክ ያውቃል። ሳራ በ90 ዓመቷ እንደወለደች ያውቃል። አብርሃም በ100 ዓመቱ ይስሐቅን እንደወለደ ያውቃል። የሳራ ማይፀን የባረከ የሚስቴር ማይፀን ይባርካል፣ የአብርሃምን ዘር የባረከ የሌን ዘር ይባርካል ብሎ ያስተማረውን ትምህርት በተግባር መተርጎም ነበረበት አልነበረበትም? በ90 ዓመት መውለድ ለዘካርያስ አዲስ ነገር ነው? ሰምቶ ያውቃል? ንገሩ። ሰምቶ ያውቃል ነው? ያውቃል? ያውቃል። መጽሐፍ ቅዱስ ላይ ተጽፏል። በኦሪት ዘፍጥረት ምዕራፍ 17 ላይ አልኩት ይዘራል። እንግዲህ ካህን ነው። ያንን እያነበበ እየተረጎመ ለሕዝብ የሚያስተምር። እመቤታችን መልአኩ መጥቶ ሲነግራት አምላክን ትወልጃለሽ ሲላት ይሄ ነገር አዲስ ነው አይደለም? አቤት፣ አዲስ ነው አይደለም? ከሷ በፊት ተደርጓል፣ ከሷ በኋላ ይደረጋል አይደረግም? አዲስ ነገር ነው። ስለዚህ አንቺ ከእግዚአብሔር ዘንድ ተልኬ መጥቻለሁኝ፣ እንዴት ይሆንልኛል? እንዴት ይደረጋል? እኔ ድንግል ነኝ። በልማዳችን እማይቴ ረከብከ ዘከመዝ ብስራተ ዘንበለዘ እምድር ጦተ ወዘንበለ ምጥ እምድንግል ጽንሰተ። ወንድ ሳታገባ ሴት መውለዷል፣ ዘር ሳይዘራባት ምድር ማብቀሏ ከየት የመጣ ነው? ወንድ አለ ሴት ልጅ አታስገኝም፣ ምድር ሳይዘራባት ልታበቅል አትችልም። እኔ ድንግል ነኝ፣ ወንድ አላውቅም። እፎኑ ይከውናል፣ እንዴት ይደረግልኛል? እውነት ውሸት? እውነት ውሸት? እውነት ትክክል ነው። ቅዱስ ገብርኤል ምን አለ? መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ወደ አንቺ ይመጣል። ወኃይለ ልዑል ይጼልለኪ፣ የልዑል ኃይልም ይጋርድሻል። ከአንቺ ከሦስቱ ቅዱስ አንዱ ከአንቺ ይወለዳል። ሦስቱ ቅዱስ ማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ከአንቺ ይወለዳል። አሁንም መልሳ ስትከራከረው መዝጊያ የማያነቃንቅ የማያፈናፍን አንድ ጥቅስ አመጣ። እስመ አልቦ ነገር ዘይሳሮ ለእግዚአብሔር። እኔ ተልኬ መጥቼ ንገራት ተብያለሁ። ዝርዝር ጉዳዩን እኔ አላውቅም፣ እግዚአብሔር ያውቃል። ለእግዚአብሔር ደግሞ የሚሳነው የለም። ከዛ በኋላ ቅዱስ ገብርኤል ዘካርያስ ሲከራከሩ ምን ያደረገ ሰምታችሁ ከሆነ ምን አደረገ? አንደበቱን ዘጋው አይደለ? አሁን ቅዱስ ገብርኤል እየተነጋገረ ያለው ከዘካርያስ ጋር ነው? ከማን ጋር ነው? ከእመቤቱ ጋር ነው እየተነጋገረ ያለው። ከንጉሱ እናት ጋር ነው እየተነጋገረ ያለው። እንደውም እኔ ዘማሪው ፈርቷል። ዘማሪ ማነው? ታውቁ ሰላም ይታጣል። እሱ እንዲዘምር አስተውስታስተስ አደረ። በጣም ወዶ ሰላም ለቲ ይቀጥላል። እንዳትበተሩ ሳሰቡ በጣም ወዶ የልማይ ሁሉ ይመጣል። እኔ ካናዳ ይልማ ሲዘምር ወርባ የፈሰሰ እውነቱን ለመናገር ሲታጠቅ ሲፈታ ሲያቀርብ ሰላምታ ትክክል የእመቤታችንንና የቅዱስ ገብርኤልን ቃለ ምልልስ የሚገልጥ መዝሙር በጣም ወዶ መዝሙር ነውና እሱ በኋላ ይዘምርላቸው። ፕሮግራሙ መርጬላችኋለሁ። ሰምታችሁናል? ምንድነው መዝሙሩ? እስኪ በሉትና
እግዚአብሔር ይበቃል። እኔ ልጨርስና ወደ ጠለቃችሁ ልቡበታላችሁ። በጣም ደስ የሚል መዝሙር ነውና አሁን ቅዱስ ገብርኤል ልብ አድርጉ። ትጸንሻለሽ አላት፣ ትወልጃለሽ አላት። ውሸቱን ነው እውነቱን ነው? ውሸቱን ነው እውነቱን ነው? እውነቱን ነው። እመቤታችን አይሆንልኝ ማለቷ እውነቷ ነው ውሸቷ ነው? እውነቷ ነው። ሁለቱም ቅዱስ ገብርኤል ልክ ነው፣ እመቤታችን ልክ ናት። መደራደሪያው መፍቻው ማስታረቂያው ምንድን ነው ሲባል ለእግዚአብሔር አቤት አቤት ለእግዚአብሔር የሚሳነው ነገር የለም። በቃ እንደ ዘካርያስ ብሎ አይነ ለግነሻለ ብትቀበይ ተቀበይ ባትቀበይ ብሎ እንደው በር ዘግቶ መሄድ የለም። የኔ ጌታ እየታጠቀ እየተፈታ እያደገደገ እጅ እየነሳ ክንፎቹን እያማታ ነው ብሎ ይማ በደረሱ መዝሙር ላይ ነው። ስለዚህ ያንን ከነገራት በኋላ ለእግዚአብሔር የሚሳነው ነገር የለም ሲላት እመቤታችን ተረታች፣ ተሸነፈች። ምን አለች? ነየ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ። የኔ የእግዚአብሔር አገልጋይ ገረዱ አገልጋዩ ታዛዡ ነኝ። እንደ ቃልህ ጮክ ብላችሁ እንደ ቃልህ እንደ ማን ቃል አይደል? እንደ ማን ቃል? እንደ መላኩ ቃል። መላኩ ምንድን ያላል? ትጸንሻለሽ ትወልጃለሽ ብሏት ነበር አይደል? እሱ አይሆንም ያለች ምን ስለሆነች ነው? ድንግል ስለሆነች። ድንግል ሴት ያለ ወንድ ልጅ ትወልጃለች? ይወለዳል? አይወለድም። በፍጹም አይደረግም፣ አይደገምም። እሷ ከእሷ በፊት ከማንስ እለምቅሜኪ ወምሬኪ ስናመሰግን በቅዳሴ ማርያም ላይ ድንግል ሆይ ከአንቺ በፊት ካሉ በአንቺ ጊዜም ካሉ ከአንቺ በኋላም ከሚመጡ ሴቶች በፍጹም በፍጹም አንቺን የሚተካ የሚመስል የለም። ምዕመናን እኔ እና አርሴማን ከበረታችሁ መተካት ትችላላችሁ። እነ ቅዱስ ጊዮርጊስም ከበረታችሁ መተካት ትችላላችሁ። 7 ቢሊዮን የዓለም ሕዝብ ቢጨፈለቅ እንኳን ድንግል ማርያምን የፀጉሯ ዘለላ መተካት አይችልም። ማርያምን አይተካም። ከልቤ ነው የምላችሁ። ምክንያቱም ማንን የወለደችው? የማን እናት ናት? የማን እናት ናት? አሳዳጊ ናቱ? አቤት ሞግዚቱ ምኑ ናት? ወላጅ እናቱ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተወለደ እግዚአብሔር። ቃል ምን ሆነ? ስጋ ሆነ። የማን ስጋ? የድንግል ማርያም ስጋ። ከስጋዋ እኔ ይገርመኛል። ልመናል እንዴ ሰማይ ዙፋኔ ነው ብሎ ምን የእግሬ መረገጫ ናት ብሎ በወጀብና በአውሎ ነፋስ ውስጥ መንገድ አለኝ ብሎ አምላካችን እግዚአብሔር የሚባላ እሳት ነው ተብሎ አምላካችን እግዚአብሔር ኃያል ነው ተብሎ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ተብሎ መላእክት ዓይናቸውን ሞልተው ለማየት እየተንቀጠቀጡ በሁለት ክንፋቸው ፊታቸው በሁለት ክንፋቸው እግራቸውን እየጋረዱ እየተንቀጠቀጡ የሚሰግዱለት አምላክ አሁን ዘመኑ ሲፈጸም ከድንግል ማርያም ተወልዶ እጆች እግሮች ኑረው ጸጉር ኑሮት እንደ ሕፃን ልጅ ልክ ሕፃን ሆኖ እጭኖ ላይ ያስቀምጣ ጉንጮቹን እየሳመች ዓይኖቹን እያጨች ራሱን እየዳሰሰች በጀርባው አዝላ እማየራበኝ ጡት አጥቢኝ ብሎ እግዚአብሔር ነው የመጣው። ምዕመናን ይህ ረቂቅ ምስጢር ነው፣ የመጠቀ ምስጢር ነው። ሊቃውንቱ ቅዱሳኑ ጻድቃኑ የገባቸው መን ነው። የላመ ጣም አንቀምስም፣ የሞቀ የደመቀ አንለብስም፣ በከተማ አንኖርም፣ አንበላም፣ አንጠጣም ብለው ዘውዳቸውን ነገሥታቱ እያራገፉ በረሃ የወደቁት በረሃብ በጥም ተንከራተው የሞቱት የታረዱት የነደዱት የተገፈፉት የተገረፉት ቅዱሳን ይሄ የጠለቀ ምስጢር ገብቷቸው ነው ወገኖች። ማንን ወለደች? ንገሩ። ማንን ወለደች? ምኑ ናት? ለእግዚአብሔር ያሸናፊው የማን ናት? ያሸናፊው የማን ናት? የማን ናት? ናት የእግዚአብሔር ናት። ወላጅ እናቱ ናት። ምዕመናን አድሮባት አይደለም። ልብ አድርጉ። በቅዱሳን ላይ ያድራል እግዚአብሔር፣ በእናንተም በእኔም ያድራል እግዚአብሔር፣ በመላእክትም አድሮ ይመሰገናል እግዚአብሔር። በድንግል ማርያም ግን አድሮባት አይደለም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ አንተ ከእናትህ ሙሉ አካል ይዘህ እንደምትወለደው ሁሉ እግዚአብሔር ከእመቤታችን ሙሉ አካል ይዞ ተወለደ። አባ ያዕቆብ ዘሱሩግ የሚባል ደህና መሻችሁ ይጨርስ
አይዟችሁ እስካጨጩ ማን ጊዜ እና አባ ያዕቆብ ዘስሩግ የሚባል የቤተ ክርስቲያናችን ታላቅ ሊቅ ሲናገር በሃይማኖት አበው ወሶ በተሰገወ ምንሃ ነስአ ባለ ከሷ ሲወለድ አለ እጅ እግር አፍንጫ እና ከእናታችን ማህፀን ይዘነው የምንወጣውን አካል ሁሉ ይዞ ወጣ። እኛ ግን ይዘን ከወጣን በኋላ ስናድግ እናባክነዋለን አለ ሊቁ። እንዴ ለምሳሌ እጃችን ከየት ይዘን ይመጣል? አቤት ስንወለድ ከእናታችን ማህፀን እጃችን ምን ያክላል? ትንሽዬ ናት አይደል? ያቺ አድጋ ወፍራ ጡንቻ ወጥቶ በዛ ያቺ ትንሽ አድጋ ምን እናደርግበታለን? እንበላበታለን። አለ ተጨማሪ ስራ አለ። ያቺ ትንሽ ከማን ማህፀን የወጣች ነው? ምን ታክል ነበር? ትንሽዬ ነበር። ካደግን በኋላ ግን በዛ ትንሽ ምን እናራግፍበታለን? ጥርስ እናራግፍበታለን። ጭንቅላታችንን በቴስታ እናባክነዋለን። እግራችን በካልቾ ይባክናል። ሊቁ ግን ሲናገር ምን ይላል? ኢየሱስ ክርስቶስ ከድንግል ማርያም ማህፀን እጅ ይዞ ወጣ። ሲያድግ ምን ሰራበት? ለምጻሞች እንዳሶ ፈወሰበት። ሲያድግ ምን ሰራበት? ጭቃ አውጥቶ የዓይነ ስውር ዓይን አበራበት። ሲያድግ ምን ሰራበት? ቀራንዮ ላይ ተቸነከረበት። እግር ከድንግል ማርያም ማህፀን ይዞ ወጣ። እግሩ ሲያድግ ምን ሰራበት? ተንከራቶ አስተማረበት። በየሰርጉ ቤት ተገኘበት፣ በየለቅሶ ቤት ተገኘበት። መጨረሻ ላይ ደግሞ ቀራንዮ ላይ ተቸነከረበት። ከድንግል ማርያም ማህፀን ሲወጣ ምራቅ ሞረው እግዚአብሔር እንትፍ የሚል መለኮት ምራቅ የለውም፣ ረቂቅ ነው። ከድንግል ማርያም ከተወለደ በኋላ ግን ኢየሱስ ክርስቶስ ምራቅ ሞረው። እኛ ስናድግ ምራቃችን እንደምና ጢቅ እያል ሰውና ልንበትን እንደ ሰው ላይ እየተፈቅ ኢየሱስ ክርስቶስ ግን ከድንግል ማርያም ማህፀን ይዞ የወጣውን ምራቅ እንትፍ ብሎ ጭቃ አውጥቶ በዓይኑ በምራቅ ምን አደረገበት? ዓይን አበራበት። የባከነ አካል የለውም ማለት ነው። የታለ ቅዱስ ሊቅ መሰላችሁ? አባ ያዕቆብ ዘስሩግ ይባላል። እና እንግዲህ እመቤታችን የምናከብራት የምንወዳት በቅዳሴው በውዳሴው በማኅሌቱ በሰዓታቱ በሁሉ በትርጓሜው በቅኔው እናንተን ማርያም 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 የምትሉት በልግስና አይደለም፣ በትብብር አይደለም። እኛ ካልደገፍናት ማን ይደግፋታል ብለን አይደለም። ማን ስለመረጣት? ማን ስለመረጣት? እግዚአብሔር ስለመረጣት። ናመላኩ መጥቶ አትፍሪ ያላት ምዕመናን አትፍሪ። በእውነት እዚህ ውስጥ ብዙ የሚፈራ ሰው አለ። በእውነቱ ትዳሩ የሚያስፈራው አለ፣ ንግዱ የሚያስፈራው አለ። አሁን ጮሎ እዚህ ውስጥ 5 6 ልጅ አለኝ 4 ልጅ አለኝ፣ ንግዴ እየቀዘቀዘ ነው፣ እንደው ነገ ምን ይወጣኛል? የሀገራችን ጉዳይ ያስፈራል። በእውነቱ ሰውየው አንድ ጋዜጣ ላይ የዛሬ 2-3 ዓመት ነው ያስነበብኩትና እንደው ኑሮ እንዴት ነው ብሎ ጠየቀው ይባላል። ከነገው ይሻላል አለው። ሰምታችሁ ምን አለው? ከነገው። ሰውየው በዛሬ ብቻ ሰው በመቼ ተስፋ ቆርጧል? በነገር ተስፋ ቆርጧል። ብዙ ፍርሃት አለ በዓለም ላይ። ስልጣኔ ፍርሃቱ ማለት ኒውክሌር ያስፈራል። ዛሬ ሰለጠን ያሉት ፈረንጆች እርስ በርሳቸው እየተጨፋጨፉ አሁን ወደ ኒውክሌር እየገሰገሱ ነው ይባላል። እንደው እነሱስ ምዕመናን ለወሬ ይመቻል፣ ጠግበው ነው የሚዋጉት። እኛ እኮ እርቦ ነው የምንዋጉት። እንደው ምን ባለፈው አንዳሰባቀብ ገለለ ለሚቀጥሉ 30 ዓመታት ጦርነቱን እናቁምና በደንብ ሰርተን እንትገድና ቢያንስ እንደው ዜና ላይ ጠግበው ተዋጉ የሚባል ዜና ይሰራል። ሰምታችሁ እንደው ጠግበው ነው። በእርዳታስ እንደዚህ ሰው ይዋጋል። በእርዳታ ዳቦች ነሰው፣ በእርዳታ ጥይት፣ በእርዳታ ሚሳኤል፣ በእርዳታ መትረየስ፣ እርዳታ ሰው የእርዳታ ስለየታደረ በትርፍ ሰዓት ይዋጋል። ይገርማል። ይሄ እንኳን ለእግዚአብሔር ለወሬ እንኳን አይመችም። እና እንፈራለን፣ ብዙ ፍርሃት አለ። ዘካርያስ መጥቶ መላኩን አለው፣ ዘካርያስ ሆይ አትፍራ። መላእክቱ ጊዜ ወደ ሰው ሲላኩ የመጀመሪያ መልእክታቸው ፍርሃት ነው። ዳንኤል ሆይ አትፍራ፣ ዘካርያስ ሆይ አትፍራ። በበረት የነበሩ እረኞች ክርስቶስ ሲወለድ የነበሩትን እረኞች መላኩ መጥቶ ምን አላቸው? እናንተ እረኞች አለ ምን አትበሉ፣ አትፍሩ አላቸው። ክርስቶስ ሲነሳ በመቃብር የነበሩትን ሴቶችን መልአኩ መጥቶ ምን አላቸው? አንትንሰ ይትፍራ፣ እናንተ ሴቶች አትፍሩ አላቸው።
ዛሬ መላኩ መጥቶ እናንተን አትፍሩ ይበላችሁ። ምንና በእውነት ፍርሃታችን ያርቅልን፣ ያበርታል፣ ያጠንክረን። በእውነት የመከራውን ወጀብ አንዱን አለፍነው ስንት አንዱ ይመጣል። በእውነት ባለፈው የሰላም ስምምነት ተፈረመ ሲባል እንላለን ብዬ ነበረ። ግን አይነቱን እየተያየረ ፈተናው ይመጣል፣ ችግሩ ይመጣል። እኔ ፈተና የሚፈራ ተማሪ ምን አይነት ተማሪ ነው? እስኪ ንገሩ። ሰነፍ ተማሪ አቤት ያላጠና ማመስልሽ ፈራሽ ወለተ ሚኪ ያለምስልሽ ደመቀች ወይዘሮ ደመቀች ጊዜ ይስጥ ነቃይ ወለ አንተ ነው ሰውን ስሙን እየጠራ ካልቀሰቀስ ቤቱ ነው ጉዳፋ ሊገርም እና እንደዚህ ቁጭ አርሱ ይከፍታል። ሰው ባቅ ነው ኑሮ ያባከነ ሰው እዚህ ቁጭ ብሎ ወደ ቤቱ ይገባ ሰው አደገናቸው። እስኪ አጨብጭቡ ጊዜ ተማሪ ፈተና ላይ የሚፈራው ለምንድን ነው? ምን ሲሆን ነው? አቤት ጎበዝ ተማሪና ሰነፍ ተማሪ ስለ ፈተና ያላቸው ግንዛቤ አንድ አይነት ነው አይደለም። ሰነፉ ምን ያደርጋል? ፈተና ሲመጣ አይደው ላቅ ነው ግን ቲቸር አይወዱኝም ያላስተማሩት ነው የሚያመጡት። እንደሚወርቅ ስለሚያውቀው ለምን ወደቀ እንዳይባል አስቀድሞ የሚወርቅበትን ቦታ ይጎዘጉዛል። ጎበዙ ተማሪ ስለ መምህሩ ያዋል፣ ስለ ትምህርቱ አንገቱን ደፍቶ ማንበብ ያለበትን ያነባል። በክርስትና ፈተና አለ። ፈተና የሚያስደነግጠን ለምንድን ነው? ሳንዘጋጅ ዘነበብን፣ ሳንዘጋጅ ወረደብን። ለፈተናው አልተዘጋጀንም። የሚገርማችሁ ነገር በቃል መዝሙሩም ስላለ የሰማነው በልቦናችን ያሳድርብን፣ ፈተናውን ያስታግስልን። ማርያም ሆይ ምን አትበይ። አቤት ማን ካንቺ ጋር ስላለ? ከኛ ጋር ማን አለ? ከኛ ጋር ማን አለ? ከሀገራችን ጋር ማን አለ? ከሰፈራችን ጋር ማን አለ? ለእግዚአብሔር የሚሳነው ጨለማውን በብርሃን ይተካል። ጨለማውን በብርሃን፣ ሞቱን በሕይወት፣ ጭንቀቱን በመፍትሄ፣ በሽታውን በመድኃኒት ይተካል። ጥላቻውን በፍቅር ይተካል። ባለፈው ሳናስበው በድንገት የሰላም እንዳሰማን ሁሉ አሁንም በቤተ ክርስቲያናችን በሀገራችን ያንዣበቡትን ችግሮች ይግፈፍልን እግዚአብሔር፣ ይግፈፍልን እግዚአብሔር። የቤተ ክርስቲያን አምላክ የቅዱሳን አምላክ እኛ አቅም የለን። የተቀባበለ ጠመንጃ፣ የተሳለ ጦር፣ የተደቀነ ሚሳኤል የለን። ሚሳኤላችን ወንጌል ነው። ጸሎተ ማርያም ነው የኛ ጠመንጃችን። እግዚአብሔር ይዋጋልን። እግዚአብሔር ተዋጊ ነው። ስሙስ ጮክ በሉ። ስሙ ማን ነው? እግዚአብሔር ምንድን ነው? ይዋጋል። እግዚአብሔር ይዋጋል፣ ያሸንፋል። ደግሞ ድል ያደርጋል። እግዚአብሔር ሲያሸንፍ ገድሎ አይደለም አድኖ ያሸንፋል። እግዚአብሔር ሰው አይደለም ጠግኖ ያሸንፋል። እግዚአብሔር ጥሩ አይደለም አንስቶ ያሸንፋል። እግዚአብሔር ስለዚህ ተረጋጉ ምእመናን። በምትሰሟቸው ነገሮች አትበርግጉ፣ አትደንግጡ። ፈተና የውጤት ለማድረግ ለክብር የሚያበቃ ነው። አትሳደቡ፣ አትንቀፉ፣ አትተቹ። ቤተ ክርስቲያናችሁ ቅዳሴው አልታጎለም፣ ማሕሌቱ አልታጎለም፣ ንስሐው አልታጎለም፣ ቅዳሴው አልታጎለም። ንስሐ ግቡ፣ ቁረቡ። ከላይ ያለው ጭቅጭቅና ግትርት የስልጣንና የፖለቲካ የገንዘብ ጭቅጭቅ ነው። ሆዳቸው ስሞ ያቆማል።